ያው ተረቶች ዝም ብለው ታሪኮች ብቻ አይደሉም አይደል? ከዘመናት ጥልቀት ውስጥ ተመዘው የሚመጡ ስለ ሰው ልጅ ባህሪ፣ ስለ ውስጣችን ስለሚያዋልለው ነገር በሹክሹክታ የሚነግሩን ጥልቅ እውነቶች ናቸው። እና ዛሬ በጣም ቀላል በሚመስሉ ግን ደግሞ የሕይወትን ጥልቅ ሸክም በተሸከሙ ሁለት ታሪኮች ውስጥ በእነዚህ ውስጥ የተደበቀውን ጥበብ አብረን እንፈታዋለን። እስኪ አንድ ጥያቄ ልጠይቅ። እናደርገው አስተዋጽኦ የምንሰጠው ነገር ዋጋ ይሰጠዋል ወይስ እንደ ቀላል ነገር ነው የሚታየው? ይሄ ጥያቄ የዛሬው ወጋችን ማዕከል ነው። የምናደርገው ነገር ሁሉ ዋጋ ሲያጣ፣ ሲናቅ ምን ይፈጠራል? እስኪ በመጀመሪያው ታሪካችን እቺን አሳዛኝ እውነት በደንብ አድርገን እንያት። እንግዲህ የመጀመሪያው ታሪካችን ዋጋ ያጣ ዝማሬ ይላል። ታሪኩ የሚጀምረው ሊዮ ስለተባለ አንድ ዶሮ ነው። አስቡት፣ የሊዮ የንጋት ጩኸት ዝም ብሎ ጩኸት አይደለም። የእርሻው ማህበረሰብ የህይወት ምት ነበር። የቀናቸው መጀመሪያ፣ የስራቸው መነሻ፣ ሕያው ሰዓታቸው ነበር። ግን እነሱ ለዚህ ሁሉ ውለታው ምንም አይነት ዋጋ አልሰጡትም ነበር። ሊዮ ስራውን በኩራት ነበር የሚወጣው። አስቡት፣ በየቀኑ ጎህ ሳይቀድ የመጀመሪያው የብርሃን ጭላንጭል እንኳን ምድርን ሳይነካ እሱ ቀድሞ ይነሳና ቀኑ መጀመሩን ያበስራል። ይህ ዝማሬው ገበሬዎቹ በጊዜ እንዲነቁ፣ እርሻው እንዲንቀሳቀስ ወሳኝ ነገር ነበር። ሕይወታቸው የተመሰረተው በሱ ጩኸት ላይ ነበር ማለት ይቻላል። ለዚህ ሁሉ አገልግሎቱ ሊዮ ምስጋና ፈልጎ አልነበረም። ግን የገጠመው ነገር ልብ ይሰብራል። ከምስጋና ይልቅ ጩኸትን አቁም፣ ዝም በል እንጂ እንቅልፋችንን አታውከን፣ እንደዚህ አይነት ቁጡ ድምጾች። ከዛስ በላዩ ላይ የሚወረወሩ ድንጋዮች። ይህ ነበር የዕለት ተዕለት ምላሹ። አስቡት፣ በየቀኑ። እናም ከዕለታት አንድ ቀን እንደተለመደው በንዴት ከተጮኸበት በኋላ ሊዮ በሚወደው አጥር ላይ ወጥቶ ሩቅ አድማሱን ተመለከተ። በልቡም ምናልባት ትልቁ ራስን ማክበር፣ ማንም ላንተ ዋጋ በማይሰጥበት ቦታ ጥረትን ማቆም መቻል ነው ብሎ አሰበ። እናም በደከመ ልብ ለመጨረሻ ጊዜ ጮኸና በረረ። ዝማሬው ዋጋ የሚያገኝበትን ቦታ ፈለጋ፣ ያንን እርሻ ለቆት ሄደ። በዚያች ሌሊት ለመጀመሪያ ጊዜ እርሻው ላይ ፍጹም ጸጥታ ሰፈነ። የሚረብሽ ጩኸት የለም። ግን ጎህ ሳይቀድ ያልተጠበቀ ነገር ሆነ። ሌቦች በዛ ጸጥታ ተጠቅመው ወደ እርሻው ገቡ። የሚያስጠናቅቅ የሊዮ ጩኸት አልነበረም። ገበሬዎቹ ከእንቅልፋቸው ሲነቁ በጣም ዘግይቶ ነበር። ዶሮቹ፣ በጎቹ፣ ሁሉም ነገር ተዘረፏል። ያኔ ነበር የሊዮ አለመኖር ምን ያህል ዋጋ እንዳስከፈላቸው የገባቸው። እንግዲህ የሊዮ ታሪክ ዋጋን ስለማጣት ምን ያህል እንደሚያስተምሮናል። ሁለተኛው ታሪካችን ደግሞ ትንሽ ለየት ይላል። ዕውቅና ያላገኘ ሸክም ነው የሚለው። በዝምታ ስለሚከፈል መስዋዕትነት እና ቀስ በቀስ ስለሚሸረሸር እምነት ነው የሚያወራው። ይሄ የሉና ታሪክ ነው። ሸክመን በጀርባዋ ስለተሸከመች አንዲት ኤሊ። ሉና የምትኖረው በጣም ሰፊና ግርማ ሞገስ ባለው ወንዝ ዳርቻ ነበር እና ለዓመታት አንድም ቀን ሳታጉረምረም መዋኘት የማይችለውን ጓደኛዋን ማክስን በጀርባዋ አዝላ ያንን አደገኛ ወንዝ ታሻግሮ ነበር። ይህ ዝም ብሎ ጉዞ እንዳይመስላችሁ ቀላል አልነበረም። ከወንዙ ኃይለኛ ፍሰት ጋር መታገል፣ ከውሃው ስር ከተደበቁ ሹል ድንጋዮች ጋር፣ ከማይታወቀው ጥልቀት ጋር በየቀኑ የምታደርገው ትግል ነበር። ከዛ አንድ በጋ ድርቅ መጣ። ወንዙ ቀነሰና በመሃሉ ትላልቅ ድንጋዮች ብቅ አሉ። ማክስ እነዚህን ድንጋዮች እንዳየ አንድም ቃል ሳይተነፍስ ከሉና ጀርባ ላይ ዘሎ ወረደ እና ከድንጋይ ወደ ድንጋይ እየዘለለ እየሳቀ በራሱ እየተኩራራ ትቷት ሄደ። በቃ እንደዛ
በዚያች ቅጽበት ለዓመታት የተሸከመችው ሸክም፣ የከፈለችው መስዋዕትነት፣ የጀርባዋ ልፋት፣ ሁሉም ነገር በቃ ከንቱ እንደነበር ገባት። በዚያች ምሽት ልቡ በክህደት ተሰብሮ በወንዙ ዳር ስታለቅስ አንድ ጠቢብ ሽመላ በጸጥታ መጥቶ አጠገቧ አረፈ። ዓይኖቿን ትክ ብሎ ተመልክቶ ይህንን የማይረሳ ሹክሹክታ በልቧ ውስጥ አስቀመጠላት። እንዲህ አላት፣ ሉና፣ ሁሉም ሸክም ጥንካሬሽን አይመጥንም፣ ሁሉም ጓደኛም ጉዞሽን አይገባውም። ያው ወቅቶች ይለዋወጣሉ አይደል? ዝናብ ተመለሰ፣ ወንዙም እንደገና ሞላ። ያ የድንጋይ ድልድይ በውሃው ስር ተሰወረ። ማክስ ወደ ወንዙ ሲመለስ ብቻውን መሻገር አልቻለም። ውሃው በጣም ጥልቅ፣ ፍሰቱ ጠንካራ ሆነበት። ያኔ ነበር የሉናን ውለታ ያስታወሰው። ግን በጣም ዘግይቶ ነበር። እንግዲህ የሊዮን ታሪክ አየን፣ የሉናንም ታሪክ አየን። መንገዶቻቸው ተለያዩ ቢመሰሉም የሚደርሱበት መዳረሻ የሚነግሩን እውነት ግን አንድ ነው። አዎ፣ ሁለቱም ስለ አንድ በጣም ወሳኝ የሕይወት እውነት ነው የሚመሰክሩት። አንዱ ሊዩ ዝማሬውን ሰጣ፣ ሌላኛዋ ሉና ጥንካሬዋን ሰጠች። ግን የገጠማቸው ዕጣ ፈንታ ምላሹ አንድ ነበር፤ ውለታ ቢስነት እና ዋጋ ማጣት። የእነሱ አስተዋጽኦ ዝም ብሎ እንደ መብት ነው የተቆጠረው። የታሪኮቹ ልብ፣ ዋናው ነጥብ እዚህ ጋር ነው። በሁለቱም ውስጥ ዋጋ ያጣ ጥረት አለ። ገበሬዎቹም ሆኖ የእንቁራሪት ማክስ የሚደረግላቸውን ነገር እንደ ተራ ነገር፣ እንደ መብታቸው ነው የወሰዱት። እናም በዛ የተነሳ ሊዮም ሆነ ሉና ራሳቸውን ለማዳን መሄድን መረጡ። ይህም ውለታ ቢስነት መጨረሻው ምን እንደሆነ በግልጽ አሳይቶናል። እሺ፣ ታዲያ ከነዚህ ታሪኮች የምንወስደው የመጨረሻው ጥበብ ምንድን ነው? እሱም ትቶ የመሄድ ጥበብ ነው። አንዳንድ ጊዜ ትልቁ የጥንካሬ መገለጫ መታገል ወይም መቆም አይደለም፣ ትቶ መሄድ ነው። አዎ፣ ራስን የማክበር የመጨረሻው ድርጊት እሱ ነው። ልክ ሉና ማክስን በዝምታ ይቅር እንዳለችው፣ ይቅርታ ማለት የተደረገብንን መርሳት ማለት አይደለም በጭራሽ። ይቅርታ ራስን ነፃ ማውጣት ነው። ያንን የቂም የምሬት ሸክም ከላያችን ላይ አውርዶ መጣል ነው። ስለዚህ ይቅርታ ለሌላው ሰው ሳይሆን ለራሳችን የምንሰጠው ትልቁ ስጦታ ነው። እናም መረዳት ያለብን ትልቁ ነገር ይሄ ነው። ትቶ መሄድ የጥላቻ ጉዞ አይደለም። ወደ ነበረንበት ቦታ አንመለስም ማለትም አይደለም። ትቶ መሄድ ማለት ያንን ሸክም፣ ያንን ህመም እንደገና ለመሸከም ፈቃደኛ አለመሆን ነው። ለራስ የሚገባ ቃል ኪዳን ነው። ጉልበታችን፣ ጊዜያችን፣ ፍቅራችን ዋጋ በማይሰጥበት ቦታ ዳግመኛ አናፈሰው ማለት ነው። እናም በመጨረሻ ይቺ ጥያቄ ለሁላችንም ትድረስ። የማንን ሸክም ነው የተሸከምነው? ዝማሪያችን ሊደመጥ ይገባል። ጥንካሬያችን ዋጋ ሊሰጠው ይገባል። ልባችን ዋጋ በሚያገኝበት ቦታ መሆን አለበት። እናም አንዳንዴ ትቶ መሄድ ከምናደርገው ከማንኛውም ነገር በላይ ትልቁ ድፍረት መሆኑን መቼም አንርሳ።